ሰላም እንደምን ከረማችኋል። ዘላለም ግዛው ነኝ። በዚህ የዩቲዩብ ኤጁኬሽናል ቻናል ትምህርት ዘርፈ ብዙ የሆኑ ትምህርቶችን እንደማቀርብላችሁ ቀደም ብዬ ተናግሬያለሁ። ዛሬ ደግሞ እስቲ በአውቶካድ ላይ በ3D ስዕል እንስላለን ማለት ነው። ያው እንግዲህ የምንስለው ስዕል የራሱ የሆነ ፋይዳ ይኖረዋል። ስለዚህ ያንን መሰረት አድርገን ነው የምንሰራው። ዛሬ የምንስለው ስዕል ላሳያችሁና እሱን መሰረት አድርገን እንስላለን ማለት ነው። እንደምትመለከቱት እንግዲህ ይሄ በ3D የተሳለ ስዕል ነው። እዚህ ጋር የምታዩት እስቲ ሪያሊስቲክ ቪዥዋል በመጠቀም ነው እንደዚህ የምታዩት። እስቲ ኦርቢት ቱልን በመጠቀም ሮቴት እያደረግነው እንመለከተዋለን። እንግዲህ ያው እዚህ ጋር አንድ ሳጥን አለ፣ እዚህ ጋር ሌላ ሳጥን አለ። እዚህ ጋር ደግሞ በሲሊንደር የተሰራ እና የተበሳ ሲሊንደር አለ። እዚህ ጋርም ትንሽ የተበሱ ሁለት ሲሊንደሮች አሉ። እዚህ ጋር ደግሞ ሌላ ሳጥን ቻምፐር የሆነ አለ ማለት ነው። እነዚህ እንግዲህ ለየራሳቸው ነው የተሰሩት፣ ለየብቻ ነበር የተሰሩት። ይሄም ሳጥን ለብቻው ነው የተሰራው። ይሄም ሲሊንደር ኮንሰንትሪክ የሆኑ ሲሊንደሮች ከተሰሩ በኋላ ነው የተበሳው። እዚህ ጋርም ያለው ቦክስ እንደዚሁ ለብቻው ነው የተሰራው። እዚህ ውስጥም ያሉት የተበሱት ሲሊንደሮችም እንደዚሁ ለየብቻቸው ነው የተሰሩትና እስቲ ይሄንን ሰርተን እንሞክራለን ማለት ነው። እዚህ ላይ ያው እንግዲህ እናንተም እኔ ዝም ብዬ በቀጥታ አውቶካድን 2007 አውቶካድን ከፍቼው ነው። እናንተ በሾርት ከት ከዴስክቶፕ አችሁ ላይ ወይም በብዙ አማራጮች አሉ። እንግዲህ እናንተ እንደምትከፍቱት መክፈት ትችላላችሁ። እና እስቲ አዲስ የመስሪያ ስሪ ካዳችንን እንከፍታለን ማለት ነው። እዚህ ጋር ፋይል ላይ ትገቡና ኒው ትላላችሁ። ኦኬ መጀመሪያ ይሄኛውን እንዝጋውና እንግዲህ የራሱ ሞዴል ነው። ባይ ዲፎልት ስትከፍቱት የምታገኙት ሞዴል እና ሌአውቱ ያለበትን ታገኛላችሁ። ስለዚህ እዚህ ጋር ፋይል ትገባላችሁ፣ ኒው ትላላችሁ። እንግዲህ እኛ የምንሰራው በኤካድ ከሆነ አሁን ባይ ዲፎልት የመጣውን ነው የሚከፍትላችሁ። እኛ ግን ኤካድ 3D ወይም ደግሞ የ3 ዳይሜንሽናል ሲስተም በመጠቀም ነው የምንሰራው ማለት ነው። ክሊክ አድርገን ኦፕን እንለዋለን። እንደዚህ አይነት የመስሪያ ቦታ ይፈጥርልናል ማለት ነው። ስለዚህ እንግዲህ እዚህ ላይ የምንሰራው የ3D ምስላችን እዚህ ላይ ነው የሚታየው። እዚህ ጋር እንደምትመለከቱት
የኤክስ ዳይሬክሽን፣ የዋይ ዳይሬክሽን እና የዜድ ዳይሬክሽንን አስቀምጦልናል። እንግዲህ ሁልጊዜ በስሪ ዳይሜንሽን ስዕል በምንሰራበት ሰዓት የኤክስ አቅጣጫ ሁልጊዜ የሚያመላክተው የርዝመትን ወይም ደግሞ ሌንግዝን ነው። የዚህኛው ደግሞ የዋይ አቅጣጫ የሚያመላክታችሁ የዊድዝን ወይም የስፋትን ነው። የዚህ የዜድ አቅጣጫ የሚያመላክተው ደግሞ የቁመትን ወይም ደግሞ የሄይትን ነው ማለት ነው። ስለዚህ ወደ ስራችን በቀጥታ እንገባለን። ስለዚህ ስራዎችን ለመስራት እንግዲህ እዚህ ጋር እኔ ቀደም ብዬ ያወጣኋቸው ስላሉ ያው እዚህ ጋር ባይ ዲፎልት የራሱ እንግዲህ ከፋይል ጀምሮ እስከዚህ ኤክስፕረስ እስከሚለው ድረስ ከላይ የምታዩቸው የቱል ቦክሶች አሉ እና ከስር ደግሞ እነዚህ የምንሰራባቸው የመስራ ቱሎቻችን አሉ። በዚህ በግራም በዚህ በቀኝም በኩል እና እኛ ከፈለግን በቀጥታ እዚህ ውስጥ እየገባን ለምሳሌ እዚህ ውስጥ ቪው ውስጥ ብንገባ ብዙ የምናገኛቸው ለምሳሌ ኦርቢት እናገኛለን። ኦርቢት እንግዲህ እዚህ ጋር እንደምትመለከቱት ኮንስትሬንት የሆነ ኦርቢት አለን። ፍሪሊ ኦርቢት ማድረግ እንችላለን። ኮንቲኒየስ የሆነ ኦርቢት ማድረግ እንችላለን ማለት ነው። እቺን ያው እዚህ ጋር ማምጣት እንችላለን። እዚህ ጋር የምታዩት ናት ማለት ነው። ሌላው እዚህ ጋር ለምንሰራበት ያህል ማለት ነው 3D ቪውንም ከዚህ ከቪው ላይ ገብተን እዚህ ጋር የቶፕ፣ የቦተም፣ የሌፍት፣ የራይት፣ የፍሮንት እና የባክ ሳይድን መመልከት እንችላለን። እንደዚሁም ደግሞ ሳውዝ ዌስት አይዞሜሪክ፣ ሳውዝ ኢስት አይዞሜሪክ ይህ ዳይሬክሽኖቹን የነዚህ ኤክስ ዋይ ዜድ ዳይሬክሽኖቻችንን እንዴት እንደምናስቀምጥ የምናይበት ማለት ነው። እዚህ ውስጥ ለምሳሌ ድሮይንግ ስትገቡ ሞዴሊንግ አለ። ሞዴሊንግ ውስጥ ስትገቡ ደግሞ አሁን እኛ እንግዲህ የምንሰራው ቦክስ እና ሲሊንደርን በመጠቀም ነው። እዚህ ጋር ቦክስ እና ሲሊንደርን በመጠቀም ነው የቅድም ያሳየዋቸውን 3D ዳይሜንሽን ስዕልን የምንሰራው ማለት ነው። እና እዚህ ውስጥ ብዙ አሉ። ቶርስ አለ፣ ፒራሚድ አለ፣ ስፔር አለ፣ ኮን አለ፣ ሌሎችም አሉ። እንግዲህ እነዚህ ድራውስ ውስጥ ገብተን የምናገኛቸው ነው። እንግዲህ ላይን አለ፣ ብዙ ነገሮች አሉ ማለት ነው። ስለዚህ ለዛሬ እዚህ ጋር ካወጣቸው ውስጥ መጠቀም እንችላለን። ወይም ደግሞ እዚሁ ጋር ትመጡና እዚህ ጋር ራይት ክሊክ አድርጋችሁ እዚህ የምትፈልጓቸውን ቲክ በማድረግ ትመርጧቸዋል። ለምሳሌ እዚህ ጋር ድሮ ተመርጧል፣ ድሮ ኦርደር ተመርጧል፣ ሌየር ተመርጧል። እነዚህ ሞዴሊንግ፣ ሞዲፋይንግ፣ ኦርቢት፣ ስታንዳርድ ስታይል፣ ዩሲኤስ፣ ቪዥዋል ስታይል የመሳሰሉ ተመርጧል ማለት ነው። እና ወደ ስራችን እንገባለን ማለት ነው። እዚህ ጋር ቪው እንግባና ሳውዝ ኢስት አይዞሜሪክ እናደርገዋለን ማለት ነው። እዚህ 3D ቪው ውስጥ እንገባና ቺን ሳውዝ ኢስት አይዞሜሪክን ክሊክ ስናደርጋት ያው ዳይሬክሽናችን በዚህ መልክ ይቀመጥልናል። ከዛ እንግዲህ በሳጥን መስራት ነው የምንጀምረው ማለት ነው። እዚህ ጋር ሞዴሊንግ መስሪያ ቱልሶች አሉ። ያው እዚህ ጋር ቦክስን ክሊክ ታደርጉና ስፔሲፋይ ፈርስት ኮርነር ኦር ሴንተሩን አሳውቁኝ ይላል። 0 ብለን ስፔሲፋይ እናደርግለታለን ማለት ነው።
እዛ ኢንተር እንለዋለን። እንደዚህ ያመጣልናል። እዛ ስፔሲፋይ አዘር ኮርነር ኦር ኪዩቢክ ኦር ሌንግዝ ብሎ በኪዩቢክ ወይም በሌንግዝ አስቀምጡልኝ ይላል። እኛ ያው ወደ ኤክስ ዳይሬክሽን ወይም ደግሞ በሌንግዝ ነው የምናስቀምጥለት ማለት ነው። ኤል ፕላን ታይፕ እናደርግና ኢንተር እንለዋለን። እዛ እዚህ ጋር የኦርቶን እዚህ ጋር የምትታያችሁን የኦርቶን ምልክት እናበራታለን ወይም ደግሞ ሺፍት ፕላስ ኤፍን በመንካት ማብራት እንችላለን ማለት ነው። ከዛ ወደ ኤክስ ዳይሬክሽን እስቲ 80 እንስጠው። ከዛ ስፋት ነው የሚጠይቀን ወይም ደግሞ ስፔሲፋይ ዊድዙን ነው የሚጠይቀን 60 እናድርግለት ወደ ፖዚቲቭ ዋይ ዳይሬክሽን። ከዛ ስፔሲፋይ ሄት ኦር የዜድ ዳይሬክሽንን ስጡኝ ይላል። እሱንም 20 ብለን ወደ ፖዚቲቭ ዳይሬክሽን እንሰጠዋለን ማለት ነው። እዛ እናጥበውና እንመልከተው። እንግዲህ ይህን ይመስላል። ወደ ኤክስ ዳይሬክሽን 60 ሰጥተናል። ወደ ኤክስ ዳይሬክሽን 80 ሰጥተናል። ወደ ዋይ ዳይሬክሽን 60 ሰጥተናል። ወደ ዜድ ዳይሬክሽን ደግሞ ወደ ሄቱ ፖዚቲቭ 20 ሰጥተናል ማለት ይሄ ወደ ላይ ፖዚቲቭ ነው፣ ወደዚህ ፖዚቲቭ ነው፣ ወደዚህ ፖዚቲቭ ነው። በእነዚህ በተቃራኒ ኮኦሪጂኑ ወደዚህ ወደ ታች እና ወደዛ ስናደርገው ደግሞ ኔጌቲቭ ይሆናል ማለት ነው። ስለዚህ የመጀመሪያውን ቦክስ በዚህ መንገድ ስለናል። እንግዲህ አሁን በ2D ዋየር ፍሬም አድርገን መሳል እንችላለን። እንደዚሁም በዚሁ በ3D ዋየር ፍሬምም አድርገን መሳል እንችላለን። በዚሁ እንቀጥልና እንደማይመችን እያደረግን እንሰራለን ማለት ነው። እስቲ ትንሽ ጠበብ እናድርጋት። ይህንን ከሰራን በኋላ አሁን ሲሊንደርን በመጠቀም ከሞዴሊንግ ቱላችን ላይ ሲሊንደር እዚህ ጋር ትታያችኋለች። ክሊክ እናደርግና ሲሊንደርን እንሰራለን ማለት ነው። ከሚድ ፖይንቱን ካገኘን በኋላ እዛ ወደ ያው እንግዲህ 30 ነው ራዲየሳችን። ሄታችን ደግሞ ወደ ዜድ ዳይሬክሽን ተመሳሳይ ነው የሚሆነው 20 ፖዚቲቭ 20 እናደርግና ኢንተር እንለዋለን ማለት ነው። አሁን ሌላኛው የኛውን ትልቁን የሲሊንደር ምስል አግኝተናል። እዛ በኋላ ምን በሳትን ደግሞ ኮንሰንትሪክ የሆነችዋን ደግሞ እንደዚሁ በሲሊንደር ሰርክሎቹን እንሰራለን ማለት ነው። ራዲየሱን 15 እናደርግለት። እዛ ወደዚህ ዳይሬክሽን ካደረግነው ትክክል አይደለም የሚሆነው። ስለዚህ ወደ ታች እናደርግለትና 20 እንሰጠዋለን ማለት ነው። እንግዲህ በዚህ መልክ ሲሊንደሩን ጨርሰናል።
አሁን ቦክሱንና ሲሊንደሩን ጨርሰናል ማለት ነው። ቀጣዩ የምንቀጥለው ደግሞ በዚህ ጋር ሌላ ቦክስ እንሰራለን ማለት ነው። ስለዚህ ቦክስን ክሊክ አድርገን እዚህ ጋር ስፔሲፋይ ፈርስት ኮርነር እና ወይም ደግሞ ሴንተሩን ይለናል። ያው 00 እንሰጠዋለን። እዛን ሌንግዝ ወይም ደግሞ በኪዩቢክ ስፔሲፋይ አድርጉልኝ ይላል። ሌንግዝን ታይፕ አድርገን ኢንተር እንለዋለን። እዛ ወይም እዚህ ጋር ኦርቶን እናበራለታለን ማለት ነው። ወደ ኤክስ ዳይሬክሽን 20 አንስተዋለን። ፖዚቲቭ 20 እዛ ኢንተር እንላለን። ወደ ዋይ ዳይሬክሽን ወይም ዊድዙን ደግሞ እንደዚሁ በተመሳሳይ 60 እንሰጠዋለን። ኢንተር እንላለን። እዛ በኔጌቲቭ ዳይሬክሽን ወደ ዜድ እንደዚሁ 50 እንስጠው። እዛ ኢንተር እንላለን። እንግዲህ ይህንን ይመስላል ማለት ነው። ስለዚህ እስቲ በ2D ዋየር ፍሬምስ ብንመለከተው ይህን ይመስላል ማለት ነው። የላይኛው ቦክስ የዚህ ከላይ ያለ ሁለቱ ኮንሰንትሪክ ሲሊንደሮች እነዚህ አሉ። የላይኛው ቦክስ እዚህ ጋር አለ ማለት ነው። አሁን በመቀጠል እዚህ በዚህኛው ቦክስ ላይ ሁለት ሲሊንደሮችን እንስላለን ማለት ነው፣ ወይም እናስቀምጣለን። እዛይን ለመሰል ያውን የላይኛውን ቦክስ ስንስል የስሪዲው ኮኦርዲኔት ዳይሬክሽኑ ይሄን ነበር የሚመስለው። እዚህ ላይ በምንሰላበት ሰዓት ግን ኮርነራችንን በማስተካከል ዳይሬክሽኑን እናስተካክላለን ማለት ነው። ምክንያቱም እዚህ ጋር ስለሆነ በሳው ሰርክላችን የምትሆነው ሲሊንደር ሰርክላችን የሚሆነው እዚህ ጋርና እዚህ ጋር ስለሚሆን ይህንን ዳይሬክሽን ማስተካከል ይጠበቅብናልና ኮርነራችንን እዚህ ጋር እንሰጣለን ማለት ነው። ይሄን ለማድረግ እንግዲህ እዚህ ላይ ክሊክ ታደርጋላችሁ። እዛ ዩሲኤሳችን ኦልሬዲ ከፍተናል። ክሊክ እናደርግ ይጠፋል። መልሰን እናብራውና እዚህ ጋር ዩሲኤሳችን አውጥተን መጠቀም እንችላለን ማለት ነው። እንግዲህ እዚህ ጋር ብዙ ዩሲኤስ አማራጮች አሉ። እኛ የምንጠቀመው ግን የ3 ፖይንት ነው። እዚህ ጋር የምትመለከቷትን የ3 ፖይንት ዜድ አክሲስ የሚል አለ፣ ኦሪጂን የሚል አለ። 3 ፖይንት የምትለዋን ክሊክ እናደርግና እዚህ ጋር የኤክስ ኮርነራችን ኢንድ ፖይንቷን ክሊክ አድርገን የኤክስ ዳይሬክሽንን ወደዚህ እንሰጠዋለን ማለት ነው። እንደገና እንከውና
3 ፖይንትን ክሊክ አድርግ እዚህ ጋር ኪን በኦርቢት እንዲታየን በደንብ እናስተካክላትና 3 ፖይንታችንን እንካ። ከዛ እዚህ ጋር ኮርነሩን ኤንድ ፖይንታችንን ክሊክ እናደርጋለን። ወደ ኤክስ ዳይሬክሽን ነው የምንሰጠው። እዚህ ጋር ኤንድ ፖይንታችንን ክሊክ እናደርጋለን። መልሰን ወደዚህ መተን እንግዲህ አሁን እንደዚህ ስናደርግለት ይኸው ሰጥቶናል ማለት ነው። ዊድዛችን ወደ ላይ ይሆናል። ሌንግዛችን በኤክስ ዳይሬክሽን ወደዚህ ይሆናል። ሄታችን ደግሞ በዜድ ዳይሬክሽን ወደዚህ ይሆናል ማለት ነው። ስለዚህ እንደዚህ አድርገን ካመቻቸን በኋላ ሲሊንደራችንን እንስላለን ማለት ነው። አሁን ሲሊንደራችንን ለመሳል ያው እንግዲህ ሲሊንደሩን ክሊክ እናደርግና እዚህ ጋር ክሊክ ታደርጋላችሁ። ከዛ ስፔሲፋይ ሴንተር ፖይንት ኦር ቤዝ ይለናል። 15 ኮማ 30 ኮማ 0 አድርገን ስፔሲፋይ እናደርግለታለን። ከዛ ራዲየሱን ደግሞ ራዲየሱን 10 እንሰጠዋለን። ኢንተር እንላለን። እዛው በኔጌቲቭ ዜድ ዳይሬክሽን ስለሆነ በቦክሱ ልክ ነው የምንሰጠው ማለት ነው። እንግዲህ ቅድም የኤክስ ዳይሬክሽን ስንሰጠው 20 ነበር የሰጠነው። ስለዚህ 20 እንሰጠዋለን ማለት ነው። ኢንተር እንላለን። አሁን እቺን ሲሊንደር ሰርተናታል። አሁን እስቲ በኦርቢት እያዟዟርን እንመልከት ምን እንደሚመስል። በአንድ ሳይድ የተሳለችው ይወሰለናታል ማለት ነው። ስለዚህ እቺን ሰርክል ወይም እቺን የሲሊንደር ሰርክል ሚረሪንግን በመጠቀም እዚህ ጋር ፔስት ማድረግ እንችላለን ማለት ነው። ወይም መደግመን መሳል እንችላለን ማለት ነው። ስለዚህ የሚረር አማራጭም ያው በራይት ክሊክ ማውጣት እንችላለን። ያው እዚህ ጋር ግን ኦርዲን ያወጣው ስላለ እዚህ ጋር አለ ማለት ነው። ስለዚህ ክሊክ እናደርጋለን። እሱን ይሄን ሴሌክት እናደርጋለን በኦብጀክቱን በራይት ክሊክ ኢንተር እንለዋለን። እንደምታዩት እንግዲህ እስቲ ጎላ አድርገን እሺ ኦርቢትን በመጠቀም በሪያሊስቲክ ቪው ውስጥ እንመልከተው። እንዲመስል ነው ስትመለከቱት ይሄን ይመስላል። እዚህኛው ይሄን ይመስላል። አሁን ይሄን ከሰራን በኋላ በመሃል የሚገኘውን ቻምፐር የምናደርገውን ብሎክ እንሰራለን ማለት ነው። እዚህ ጋር እንሰራለታለን ማለት ነው። ስለዚህ እስቲ መልሰን ወደ ሳውዝ ኢስት አይዞሜሪክ እንመለስና
ስሪዲ ውስጥ ገብተን ስሪዲ ቪው ውስጥ ገብተን እንመለከተው። ያው ይሄን ይመስላል። ይሄንን እስቲ በ2D ዋየር ፍሬም እንመለከተው። እንደምትመለከቱ በ2D ዋየር ፍሬም ይሄን ይመስላል ማለት ነው። ሁለቱ ሲሊንደሮች ግራና ቀኝ አሉ። እዚህ ጋር ደግሞ ኮንሰንትሪክ ሲሊንደሮች እዚህ አሉ። ከላይ ቦክስ አሉ። ከጀርባ ደግሞ ቦክስ አለ። አሁን እዚህ ጋር ቻምፐር የምናደርገውን ብሎክ እንሰራለን ወይም ቦክስ እንሰራለን ማለት ነው። እሱን ለመስራት ያው የሳጥን ምልክቱን ክሊክ እናደርጋለን። እዚህ ጋር 26 ኮማ 9 ኮማ 0 አድርገን ኢንተር እንለዋለን። አሁን ሌንግዝ ወይም በኪዩብ ስፔሲፋይ አድርጉልኝ ይላል። እኛ በሌንግዝ ነው ስፔሲፋይ የምናደርግለትና ኤልን ታይፕ አድርገን ኤልን ታይፕ እናደርግለታለን። እዛ ኢንተር እንለዋለን ማለት ነው። እዛ የኦርቶን አብርተነዋል። ከዛ በኤክስ ዳይሬክሽን 8 ርቀቱን 8 እናደርግና ኢንተር እንለዋለን። ዊድዙን በዋይ ዳይሬክሽን ስለሆነ 50 እንሰጠዋለን። እዛ ኢንተር። ሄቱን ወይም በዜድ ዳይሬክሽን ደግሞ 30 እንሰጠዋለን። እዛ ኢንተር እንለዋለን። በዚህ መልክ ይሳላል ማለት ነው። እንግዲህ አሁን 3 ቦክሶች 3 ሲሊንደሮችን ሰርተናል ማለት ነው። ከኮንሰንትሪክ ሰርክል ዋጋ ሲሊንደር ዋጋ 4 ሆናለች። ይሄንን ከሰራን በኋላ አሁን ቻምፐር እናደርጋለን። ቻምፐር ለማድረግ እዚህ ጋር በቀኝ ዳይሬክሽን እዚህ ቀስቱ ያለበት ጋር እዚህ ጋር ቻምፐር ይሄን ክሊክ አድርገን መስራት እንችላለን። ወይም ደግሞ በዚህ በኮማንዱ ላይ CHA ብለን ጽፈንለት መስራት እንችላለን ማለት ነው። CH ብለን ኢንተር እንለዋለን። ከዛ ምን ይለናል? select first line or እንግዲህ የፈርስት ላይኑን ቻምፐር የሚደረገው ሰሌክት አድርጉልኝ ይላል። እኛ ቻምፐር የምናደርገው እዚህኛውን የታችኛውን የቤዝ ላይኑን የቤዙን ላይን ስለሆነ እቺን ክሊክ እናደርግለታለን። እዛ ኢንተር ሰርፌስ ሴሌክሽን ኦፕሽናችን ትክክል መሆኑን ካረጋገጥን ኢንተር እንለዋለን። ከዛ ለዲስታንስ ስጡኝ ይላል። ስፔሲፋይ ቤዝ ሰርፌስ ቻምፐር ዲስታንሱን ስጡኝ ይላል። 20 እንሰጠዋለን። 20 ድረስ ሄዶልን እንዲቆርጥልን ማለት ነው። ወደዚህ 20 ድረስ መጥቶ እንዲቆርጥ ነው ማለት ነው። ኢንተር እንለዋለን። አሁንም ስፔሲፋይ አዘር ሰርፌስ ቻምፐር ዲስታንስ ይላል። ወደ ላይ ሄዶ እንደዚሁ የሚቆርጠውን 30 እንሰጠዋለን። ከዛ ኢንተር እንለዋለን። ከዛ አሁንም ሴሌክት ኤጁን ሴሌክት አድርጉልኝ ይላል። የመጀመሪያውን የመረጥነትን እቺን ኤጇን መርጥለት እና ኢንተር እንለዋለን። ከዛ ኢንተር ስንለው በዚህ መልክ ቻምፐር አድርጎ ይጨርስልናል ማለት ነው። እስቲ በ3D
በስሪዲ ዋየር ፍሬም ቪዥዋል ስታይል እንመልከተው ምን እንደሚመስል። በደንብ አይታየንም፣ በሪያሊስቲክ እንመልከተውና ይህን ይመስላል። እንግዲህ እስቲ ሮቴት እያደረግን እንመልከት። ይህን በሚመስል መንገድ ስለንጨርሰናል። አሁን የሚቀር ምንድነው? እነዚህን ሶሊድ የሆኑትን ሲሊንደሮች ሶስቱንም መብሳት ነው የሚጠበቅብን ማለት ነው። ስለዚህ ይህን ለመብሳት ዩኒየን እና ሰብትራክት የሚሉ ቱሎች አሉን። ያው እዚህ ጋር የምትመለከቷቸው ማለት ነው። እዚህ ጋር ዩኒየን ሲል ምንድነው? እነዚህ ለየብቻ የሳልናቸውን ሲሊንደሮች፣ ቦክሶች፣ በዛም በኩል ያሉትን ሲሊንደሮች አንድ ላይ የምናያይዝበት ነው። ሳብትራክት ደግሞ የምናደርገው ምንድነው? አሁን መብሳት የፈለግነውን የምንበሳበት ከዋናው 3 ዳይሜንሽን ላይ የሚበሳውን ለይተን የምንበሳበት ማለት ነው እና ያንን እንሰራለን ማለት ነው። ስለዚህ ለማየት እንዲመቻቸው ዩኒየንን ክሊክ እናደርጋለን። ከዛም አያያዝ የፈለግናቸውን ሶሊዶች ክሊክ እናደርጋለን ማለት ነው። ያው እዚህ ጋር ይህ ሳጥን አለን፣ ላኛው ሳጥን አለን፣ ቻምፐር ያደረግነው ደግሞ ቦክስ አለን። ይሄ ሲሊንደር አለን። ከሁለቱ ትንንሾቹ ሲሊንደሮች ውጪ ይሄን ነካና ኢንተር እንለዋለን ማለት ነው። ኢንተር በምንልበት ሰዓት ይሄን የመሰለ ይሰጠናል ማለት ነው። እስቲ አሁንም በሪያሊስቲክ ሙቭ እያደረግን እንመልከተው። ይሄን ይመስላል እንግዲህ አያይዞታ ዩኒየን አለ። አሁን ይሄ ቦክስ ከዚህኛው ቦክስ፣ ይሄኛው ቦክስ ከዚህኛው ሲሊንደር፣ ይሄ ቦክስ እና ይሄኛው ቦክስ ደግሞ በዚህ ቻምበር ባደረግነው ብሎክ ተያይዟል ማለት ነው። ስለዚህ አሁን የሚቀረው ምንድነው? ሰብትራክትን በመጠቀም እነዚህን ሲሊንደር ቀዳዳዎቹን እንበሳለን ማለት ነው። እሱን ለማድረግ እንግዲህ ያው የዚሁ ጋር ተመልሰን የሰብትራክት ቱሎንም ክሊክ እናደርገው። ክሊክ ስናደርግለት ኮማንዱ ላይ ሰብትራክት ሴሌክት ሶሊድ ኤንድ ሪጅን ቱ ሰብትራክት ፍሮም ይለናል። እንግዲህ እኛ የምንቀንስ ከሁለቱም በስተልና አንዳንድ ጨምቀረን
በስቶልናል። ይቅርታ እንግዲህ የማውዝ ችግር ነው እና በዚህ መልክ እንግዲህ ሶስቱም ሲሊንደሮች ተበስተዋል ማለት ነው። እስቲ ኦርቢትን በመጠቀም ሮቴት በማድረግ ወይም ፍሪ ኦርቢትን በመጠቀም እስቲ እንመልከት። ይህን ይመስላል እንግዲህ ይሳል ነው ማለት ነው። ከጀርባው ቻምፐር ያደረግነውን ብሎክም ይመስላል። ሲሊንደሩም ይህን ይመስላል ማለት ነው። እንግዲህ በዚህ አይነት መንገድ መሳል የፈለግነውን ስለናል ማለት ነው። በመጨረሻ እንግዲህ ምንድነው አሁን ይህንን መልሰን ወደ 2D ዋየር ፍሬም ብንመልሰው እና እስቲ ቪው ላይ ገብተን ወደ ሳውዝ ኢስት አይሶመር እንመልሰውና ይህን ይመስላል። አሁን መስመሮች ክሊክ ስናደርግ መስመሮች ይኖራሉ። እነዚህ መስመሮችን እንዲጠፉ ሂድንን በመጠቀም ሃይድ ማድረግ እንችላለን ማለት ነው። ስለዚህ እዚህ ኮማንድ ላይ ሃይድ ብለን እንጽፍና ኢንተር እንለዋለን ማለት ነው። ይህን ይመስላል እንግዲህ እነዚያ መስመሮች እናጥፋልናል። ስቲቪን በመጠቀም ማየት እንችላለን ማለት ነው። በአጠቃላይ እንግዲህ የዛሬው የአውቶካድ 2007 በ3D ዳይሜንሽን ይህንን ስዕል ስለናል። እንግዲህ ያው ይህን መሳላችን ለሌሎችም ስራዎች ዝግጁ ያደርገናል ማለት ነው እና እንግዲህ በቀጣይ በሌላ የአውቶካድ ፕሮግራም እስከምንገናኝ ድረስ ሰብስክራይብ ያደረጋችሁ እና የኖቲፊኬሽን ኪን የተጫናችሁ እንደዚሁም አዲስ የዚህ የዩቲዩብ ኤጁኬሽናል ቻናል ትምህርት ተከታታይ የምትሆኑ የሰብስክራይብ እና የኖቲፊኬሽን ኪን በመጫን እንደዚሁም ላይክ በማድረግ በኮሜንት ላይ ሀሳባችሁን በመግለጽና ለሌሎች እንዲደርስ ደግሞ ሼር በማድረግ እንድትተባበሩኝ የጠየቁኝ። እስከምንገናኝ ድረስ ሰላም ቆዩኝ። ቻው።